አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ለእናንተ ይሁን የክርስቶስ ቤተሰቦች። እንኳን ለሰባተኛው ሳምንት የአብይ ጾም በሰላም በጤና በሕይወት ጠብቆ አደረሳችሁ። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 13። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ሊወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁህ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል? አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ፣ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊው ነገር ብነግራችሁ እንዴት ታምናላችሁ? ከሰማይም ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። አሜን። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። የአይሁድ መምህር ስሙ ኒቆዲሞስ ስለገለጸለት ቅዱስ መንፈስ ቅዱስ በማታ በመምጣት ቀርቦ ወደ ኢየሱስ ምልክቶችህን የምታደርጋቸውን ከቅዱስ እግዚአብሔር የተላክ መሆንህን በምትሰራው ስራ ፍጹም እናምናለን፣ እንመሰክራለን፣ እኛስ እናውቃለን ብሎ መሰከረ፣ ተናገረ እውነትን ኢየሱስ ክርስቶስ መሆኑን ጌታችን። ኢየሱስም አለ ተናግረሃል፣ እውነት በዚህ ምድር ሲኖር የሰው ልጅ በሕይወት እንደገና ደግሞ መወለድ አለበት በክብር ለመውረስ የእግዚአብሔርን መንግሥት። ኒቆዲሞስ አለ ይህ እንዴት ይሆናል? የሰው ልጅ አርጅቶ እንዴት ይወለዳል? ከእናቱ ማኅፀን እንዴትስ ይገባል? ደግሞ ተናገረ አምላካችን ኢየሱስ ሰው ካልተወለደ ከውሃና መንፈስ ፈጽሞ አይቻልም መንግሥትን ለመውረስ። እንዲህም እያለ በድጋሚ አስረዳው። ሥጋም ከሥጋ ነው ሆኖ የሚወለደው፣ መንፈስ ግን ከመንፈስ ነው የሚወለደው ስላልኩ ድጋሚ መወለድ አለብህ። ምንም አይግረምህ፣ ምንም አይድነቅህ። ንፋስም ይነፍሳል ወደ ፈለገው፣ ልታየውም አትችል፣ ድምፁን ልትሰማው ከየት እንደመጣ ደግሞም አታውቀውም፣ ወደየት እንዲሄድ ፍጹም አታየውም። እንዲሁ ይሆናል ከመንፈስ የሚወለደውም። ኒቆዲሞስ ገርሞት ምስጢሩ ባይገባው ይህ እንዴት ይሆናል አለና ጠየቀው። የእስራኤል መምህር ሆነህ አስተማሪም በምድር ስትኖር ይህንን አታውቅም? እውነት 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 እልሃለሁ፣ እንናገራለን፣ የምናውቀውንም እንመሰክራለን፣ ያየውንም ሁሉ ምስክራችንን አትቀበሉትም። በምድር ያለውን ስላላመናችሁ ስለ ሰማያዊው እንዴት ልንገራችሁ? ከሰማይ ሰማያት በቀር ከወረደው ወደ ሰማይ ሊወጣ ፍጹም የሚቻለው በሰማይ የሚኖረው የሰው ልጅ ብቻ ነው ብሎ በማስተማር ፍጹም አምላካችን ከመንፈስ መወለድ ድጋሚ እንዳለብን ለእግዚአብሔር መንግሥት ወራሽ እንድንሆን በምድር ሲመላለስ ደጋግሞ አስተማረን። መንፈስ ቅዱስ ረድቶን ከእሱ ጋር መሆንን እንድንኖር ይርዳን ቀሪ ዘመናችን። አሜን። የእግዚአብሔር ስም ስለ ቃሉ የተመሰገነ ይሁን።